ሁለተኛ አፕዴታችን በዚህ ሰሞን በአይስ ሁለት ሰዎች አንድ በሂውስተን ቴክሳስ ሌላኛው ደግሞ በሜን ተገድሏል። እነዚህ በሁለት ሴቶች የአይስ ታርጌት ያልነበሩ ግን አይስ ታርጌቴ ናቸው ብሎ ያመናቸው ሁለት ኢሚግራንቶችን በመኪና ሲከታተል እነዚህ ኢሚግራንቶች እንግዲህ ፈርተውም ደንግጠውም ሊሆን ይችላል we don't know የሞቱ ሰዎች ናቸው ያን ማጣራት አንችልም መኪናቸውን ሲያፈጥኑ የአይስ ኦፊሰሮች በያዙት መሳሪያ ተኩሰው ገድለዋቸዋል። ይሄን ተከትሎ ብዙ ጩኸት ነበረ ብዙ ተቃውሞ ነበረ ኮንግረስም የዲሞክራት ስቴቶች ላይ የነበሩ ሜየሮች ኮንግረስመኖች and ገቨርነሮች ድምጻቸውን አሰምተው ነበር ብዙ ሲቪል ሶሳይቲዎችም ተቃውሞ ነበር እንደከዚህ ቀደሙ ሚኒሶታ ላይ እንዳየነው ባይሆንም ማለት ነው። ይሄን ተከትሎ DHS ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አንድ ውሳኔ አስተላልፎ ነበር የአይስ ኦፊሰሮች ከዚህ በኋላ ትራፊክ ስቶፕ እንዳያረጉ ወይም ደግሞ መኪና አስቆመው ስደተኞችን እንዳያስሩ በሌሎች መንገዶች ብቻ የስደተኞች ኢንፎርስመንት አንዶክመንትድ ኢሚግራንት ኢንፎርስመንት እንዲኖር አዞ ነበር። ዛሬ ጁላይ 15 ጠዋት ላይ ፕሬዚዳንት ትራምፕ ይሄን ውሳኔ በትሩዝ ሶሻል ላይ በራሱ የሶሻል ሚዲያ ላይ ገልብጦታል። እዛ ላይ በጻፈው ጽሁፍ የአይስ ኦፊሰሮች ብሬቭ ናቸው ጀግኖች ናቸው ማድረግ ያለባቸውን ነገር ሁሉ አንዶክመንትድ ኢሊጋል ኢሚግራንቶችን or ደግሞ ወንጀለኞችን ከመንገዳችን በማስወገድ ሁሉን ማድረግ ይጠበቅባቸዋል ይኖርባቸዋል። ስለዚህ ትራፊክ ስቶፕ መቀጠል አለበት ትራፊክ ላይ ያስቆሙ ማሰር መቀጠል አለበት የሚል የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ከትላንት በስቲያ ያወጣውን መመሪያ ሽሯል ማለት ነው። ስለዚህ አይስ እንግዲህ የፕሬዝዳንቱን ውሳኔ እንደሚከተል የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሴክሬታሪ ሙለን በሶሻል ሚዲያው ገልጿል። ይሄ ሌላ አፕዴታችን ነው። እንግዲህ ምክንያታቸውን በሶሻል ሚዲያቸው ላይ አልገለጹም ኢሚግሬሽን ኢንፎርስመንት መቀጠል አለበት ከሚል በቀር ማለት ነው። ማለት ለምን መቃረን እንደፈለጉ የገለጹበት ነገር የለም። ፕሬዝዳንት ትራምፕ ብዙ ጊዜ እንደዚህ አይነት ውሳኔዎችን አይወስኑም ነበር እስካሁን ባለው ምክንያቱም ጠንካራ የሆኑ ከማህበረሰቡ ጋር የሚያጋጫቸውን የኢሚግሬሽን ኢንፎርስመንት የዲኤችኤስ ሴክሬታሪዎች ከዚህ በፊት የነበረችውና አሁን ያለው ኦር ደግሞ የዋይት ሃውስ የኢሚግሬሽን ፖሊሲ እና የዲኤችኤስ አማካሪ ስቲቨን ሚለር ነው እንደዚህ አይነት አቋም ሲያራምዱ የሚታዩት እንጂ ፕሬዝዳንቱ ብዙ ጊዜ እነዚህ ሰዎች ጠንካራ አቋም ካሰራጩ ካስተላለፉ በኋላ መተው ሞዴሬት የሆነ የኢሚግሬሽን አይነት ፖሊሲዎችን በማስተላለፍ ነው የሚታወቁት ምንም እንኳን ይሄ ሁሉ ፖሊሲ በሳቸው ፈቃድና ይሁንታ እየተደረገ ቢሆን ማለት ነው። ስለዚህ አሁን ለምን እንደዚህ አይነት ቴንደንሲ ያሳዩ ምናልባት እንግዲህ ኮንግረስ ላይ ኦር ሴኔት ላይ ነጥብ መያዝ የፈለጉበት ነገር ሊሆን ይችላል። በተለይ የሴቭ አክት የሚባል አንድ ሬጉሌሽን እዚህ ከኤሌክሽን አንፃር ሰዎች አይዲያቸውን እና ሲቲዝንሺፕ ዶክመንታቸውን ማሳየት አለባቸው የሚለው ትልቅ ፍትጊያ የተገባበት ነው ኮንግረስ ላይ እና ሴኔት ላይ እና ዲሞክራቶች ያን ፖስት ስላደረጉት እና አንዳንድ ሪፐብሊካንም ያንን ስለደገፉት ሜቢ የኢሚግሬሽን ኢንፎርስመንትን እንደ መደራደሪያ ነጥብ ወስደውትም ሊሆን ይችላል። ሌላው ደግሞ እንግዲህ አሁን የምንመለከተው አሜሪካ የገባችበት የኢራን ጦርነት አለ። ይሄ ፕሬዝዳንቱ ላይ ያለውን ሳፖርት በከፍተኛ ሁኔታ ቀንሶታል። ለምሳሌ በአሜሪካ ታሪክ ዝቅተኛ አፕሩቫል ሬት ነው አሁን ፕሬዝዳንት ትራምፕ ያለው 37% አካባቢ። እዚህን እንግዲህ ዳይቨርት ማድረግ የሚቻለው ምናልባት የኢሚግሬሽን ኢንፎርስመንትን ሃርሽሊ በመውሰድ ሊሆን ይችላል የሚል የፖለቲካል ግምገማ ወስደው ሊሆን ይችላል። ይሄን እንግዲህ ውስጥ ያለው ኮንቨርሴሽን ማወቅ ይጠይቃል። ግን ከመግለጽ አንፃር ነው የሚለው አሜሪካ ኤምባሲ በተደጋጋሚ እየገባውኝ ቪዛን ዲና ያደርጉኛል ወይም ደግሞ ቤተሰቦቼ አፕሊኬሽን ይሞሉልኛል ኤምባሲ ገባለው ዲና ይደረጋል ወይም ነው አንዳንድ ጊዜ የግሪን ካርድ መብቴን ወይም ደግሞ ኢቭን ወደ አሜሪካን ሀገር እንዳልገባ ታግጃለሁ ለምትሉ ሰዎች ምን ማድረግ እንዳለባችሁና መፍትሄ ሊሆን የሚችል ነገር ለማመላከት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ብዙ ጊዜ በተደጋጋሚ አሜሪካን ኤምባሲ እየገባችሁ ቪዛ ዲና የምትደረጉ ሰዎች አላችሁ በተለያየ ምክንያት ነው። ኦኬ ግን ኤምባሲው ብዙ ጊዜ ዲና የሚያደርግበት ምክንያት ኦፍ ኮርስ የትራቨል ሂስትሪ የለም ወይም ደግሞ እዚህ አሜሪካን ሀገር መተህ ልትቀር ትችላለህ ከሚለው ምክንያት ውጪ አንዳንድ ጊዜ ቪዛ ሊከለከሉ ይገባቸዋል የሚባሉ ሰዎች አሉ። እነዛ ሰዎች ምንድናቸው? ደግሞ ቪዛ የሚከለከሉ ሰዎች በምክንያት የሚከለከሉ ሰዎች ምንድናቸው ብትሉ ብዙ ጊዜ የሚስሪፕሬዘንቴሽን ጉዳይ ነው ወይም ደግሞ ፍሮድ ውሸት ማጭበርበር
ትክክል ያልሆነ ኢንፎርሜሽን መናገር ለቪዛ ኦፊሰሩ ወይም ደግሞ በዶክመንት ዋይዝ ፎርጅ ዶክመንት ማምጣት፣ የተጭበረበረ ዶክመንቶች ወይም ደግሞ የተሳሳተ መረጃ ለኤምባሲው ወይም ደግሞ ለቪዛ ኦፊሰሩ መስጠት። እነዚህ ሜጀር የሆኑ ቪዛ የሚያስከለክሉ ወደ አሜሪካን ሀገር እንዳትገቡ የሚያስከለክሉ ነገሮች ናቸው እነዚህ ሁለቱ። ሌላው ግን ሜዲካል ኮንዲሽንም የሚያስከለክሉ ሜዲካል ኮንዲሽኖች አሉ። ሌላው ደግሞ ክራይም የፈጸመ ወንጀል የፈጸመ እነዛ ወንጀል የፈጸመ ሰው ወደ አሜሪካን ሀገር እንዳይገባ ሊከለከል ይችላል። ቪዛ ዲና ይደረጋል ማለት ነው። ከዛ በተረፈ ደግሞ አንዳንድ ጊዜ አሜሪካን ሀገር ሰዎች በቪዛ ይመጡና መቆየት ያለባቸው 3 ወር ወይም 6 ወር ነው። እነሱ ግን ከዛ በላይ ይቆያሉ። የቪዛ መብታቸውን አቢዩዝ ያደርጉታል ማለት ነው። እነሱም እንደዚሁ ተመልሰው ወደ አሜሪካን ሀገር እንዳይገቡ በሚቀጥለው ጊዜ ቪዛ በሚጠይቁበት ጊዜ ሊከለከሉ ይችላሉ። አንሎፉል ፕሬዘንስ ማለት ለ3 ዓመት ወይም ለ10 ዓመት። በእነዚህ ምክንያቶች የምትከለከሉ ሰዎች መፍትሄ ያለው ምን ማድረግ እንዳለባችሁ ልንገራችሁ። there is a form what you call I-601 waiver ይባላል። ዌቨር ማለት ቤዚካሊ ይቅርታ እንደመጠየቅ ነው። አዎ እንደዚህ አድርግ ያለው ግን አሁን ቪዛ ጠይቅ ያለው ይሄ ቪዛን ግን ልትሰጡኝ ይገባል ብላችሁ የምታቀርቡት ምክንያት አለ። ያ ምክንያት ግን አሜሪካን ሀገር ሆኖ ዘመዶቻችሁ ወይም ደግሞ ፋይል ያደረጉላችሁ ዘመዶቻችሁ ላይ ኤክስትሪም የሆነ ሃርድሺፕ እንዳለ ማሳየት አለባችሁ። ኤክስትሪም ሃርድሺፕ ምንድነው? አሁን ለምሳሌ እዚህ አሜሪካን ሀገር ቤተሰብ እናት አባት ወይም ደግሞ ወንድም እህት ወይም ደግሞ ባል ሚስት አፕላይ አድርጎላችሁ እዛ ግን ኤምባሲ ቪዛ አሁንም ዲና የምትደረጉ ከሆነ ይሄን I-601 ዌቨር አፕላይ ታደርጋላችሁ። ያን በምታደርጉበት ጊዜ ደግሞ አሜሪካን ሀገር ያለው ዘመዴ እጅግ በጣም ይቸገራል፣ እኔ ወደ አሜሪካን ሀገር ባለመሄዴ ህመም አለበት፣ ፋይናንሻሊ ብዙ ይቸገራል፣ እኔ ነኝ መጥቼ ሄጄ ልረዳው የምችለው፣ ልጆች አሉ፣ እነዛ ልጆች ደግሞ ሰፖርት ላደርገው የምችለው እኔ አሜሪካን ሀገር ከሄድኩኝ ነው። ስለዚህ አሜሪካን ሀገር ያለው ሰው ኤክስትሪምሊ በጣም በከፋ ሁኔታ ችግር ውስጥ ሊወድቅ ስለሚችል ለኔ ቪዛ ልትሰጡኝ ይገባል ነው ቤዚካሊ I-601 ዌቨር ወይም ደግሞ ሾዊንግ ኤክስትሪም ሃርድሺፕ ማሳየት ማለት አሜሪካን ሀገር ያለው ዘመዴ ላይ በጣም ችግር ስለሚሆንበት እኔ ሄጄ ላግዘው ይገባል ነው። ሰፋ ያለ ነው። አሁን ኤክስትሪም ሃርድሺፑን ለማሳየት ቀላል አይደለም። ከባለሙያ ጋር በደንብ ተነጋግራችሁ ማምጣት የሚገባችሁ ዶክመንቶች ይኖራል፣ ማለት የምትሉት ነገር ይኖራል። ባክግራውንዳችሁን በደንብ ከታወቀ በኋላ ወይም እዚህ ሀገር አሜሪካን ሀገርም ያለው ሰው ኢንፎርሜሽን የሚሰጠን ከሆነ የህግ ባለሙያዎች ሊረዷችሁ ይችላሉ። እንዴት ለዩኤስሲአይኤስ ወይም ደግሞ ለኤምባሲ ያንን ኤክስትሪም ሃርድሺፕ ማሳየት እንደምትችሉና ያ 601 ዌቨር አፕሩቭድ ከተደረገ ደግሞ የጠየቃችሁት ቪዛ ልታገኙ ትችላላችሁ። ብዙ ጊዜ የማይታወቅ ነገር ነው። አንዳንድ ሰዎች ተስፋ ቆርጠው አይ በቃ እንደዚህ ከሆነ መሞከርም አይገባኝም የሚሉ ሰዎች አሉ። አትሊስት ይሄንን ማወቁ ኢንፎርሜሽን መቼም በጣም ይጠቅማል። መረጃ ሁሉ ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። በውጭ ሀገር ለምትኖሩ ኢትዮጵያውያን ስለ አዲሱ የኢትዮጵያ ፓስፖርት ወሳኝ መረጃ ይዤላችሁ መጥቻለሁ። በርካታ ወገኖች ስለ ኢትዮጵያ ፓስፖርት ጉዳይ አንዳንድ ጥያቄዎችን ወደ ሀበሻ በመደወል ጠይቃላችሁና እስኪ አሁን ያለው መረጃ ምን ይመስላል? የኢሚግሬሽን ዜግነት አገልግሎት በውጭ ለሚኖሩ ዜጎች አዲሱን የኤሌክትሮኒክስ ፓስፖርት ምዝገባ መጀመሩን ይፋ አድርጓል። ከሐምሌ 15 ቀን 2018 ዓ.ም ጀምሮ ማንኛውም የፓስፖርት ማመልከቻ የሚስተናገደው በአዲሱ ተቋሙ የበይነ መረብ ማለትም ኦንላይን ቅጽ ብቻ ነው። አገልግሎቱም በተለያዩ ሀገራት በሚገኙ የኢትዮጵያ ኤምባሲዎችና ቆንስላ ጽሕፈት ቤቶች በኩል በይፋ ተደራሽ ይሆናል። ነገር ግን አንድ አሳሳቢ ጉዳይ አለ። በህገወጥ መንገድና የተጭበረበሩ ሰነዶች በማቅረብ ፓስፖርት ለማውጣት የሚሞክሩ ሰዎች ቁጥር በከፍተኛ ሁኔታ ጨምሯል። ተቋሙ ዛሬ ባወጣው መግለጫ እንዳስታወቀው በ2018 ብቻ 4893 ኢትዮጵያውያንና የውጭ ዜጎች በሐሰተኛ ሰነድ ፓስፖርት ሊያወጡ ሲሞክሩ እጅ ከፍንጅ ተይዘው ህጋዊ እርምጃ ተወስዶባቸዋል። ስለዚህ ጊዜያችሁና ገንዘባችሁን ከማባከን እንዲሁም ከህግ ጠያቂነት ለመዳን ትክክለኛውን ሰነድ ብቻ በማቅረብ በአዲሱ ሲስተም እንድትመዘገቡ ጥሪ ቀርቦላችኋል። ይህ ወሳኝ መረጃ የኢትዮጵያ ፓስፖርት ያስፈልገዋል ብላችሁ ለምታስቡት በውጭ ሀገር ለሚገኙ ወገኖቻችሁን ሼር አድርጉላት።